ይህ ፍኖተ ህብረት የኢህአፓ ሬዲዮ ነው። ፍኖተ ህብረት የኢህአፓ ድምጽ አገልግሎት ከWTNT 730 AM እንዲሁም ከWKDL 1250 AM ጋር በመተባበር ዘወትር ቅዳሜ ከቀኑ 8 ሰዓት እስከ 9 ሰዓት የሚያስተላልፈውን ዝግጅት አሁን ይጀምራል። በመላው ዓለም ያላችሁ አድማጮቻችን ዝግጅታችንን www.730wtnt.com ማዳመጥ ትችላላችሁ። በተጨማሪ ይህንኑ ዝግጅታችንን ለአንድ ሳምንት ያህል በኢፒአርፒ.com እና በፍኖተ.org ማለትም FINOTE.org መከታተል መቻላችሁን እንገልጻለን። አድማጮቻችን ዝግጅታችንን በስልክ ቁጥር 484718008 መከታተል መቻላችሁን እንገልጻለን። በድጋሚ ስልክ ቁጥሩ 484718008 ፍኖተ ህብረት የኢህአፓ ድምጽ ሬዲዮን መከታተል ትችላላችሁ። ዛሬ የካቲት 15 ቀን 2006 ዓመተ ምህረት ነው። አድማጮቻችን እንደምን ሰንብታችኋል? የዛሬውን ዝግጅት ምን ጀምረው በዜና ነው። ከዜናው በማስከተል ሳምንታዊው የዜና ትንታኔያችንን እናቀርባለን። በማስከተልም የካቲት 12 የሰማዕታት ቀን መዘገር ብቻ ሳይሆን መታገል ጭምር በሚል ርዕስ ከዝግጅት ክፍላችን የቀረበው እናሰማለን። በመጨረሻም እነዛ ሰማዕታትን ሳስብ በሚል ጽሑፍ አቅርበን የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። አድማጮቻችን እንደምን ሰንብታችኋል? የፍኖተ ህብረት የኢህአፓ ድምጽ የዛሬ የካቲት 15 ቀን 2006 ዓ.ም ዜናዎችን ሆነ ያሰማል። በቅድሚያ ግን አርዕስተ ዜናዎችን። የኢትዮጵያ አየር መንገድ በረዳት አብራሪው ተጠለፈ። የአየር መንገድ ሰራተኞች እየተዋከቡ ነው። የኦህዴዱ ሊቀመንበርና የወያኔው ኦሮሚያ ፕሬዝዳንት በስልጣኑ በህመም ምክንያት ተነሳ። በጡረታ በህመም የተሰናበቱት የወያኔ የጦር አለቆችና መኮንኖች የቡድን ንግድ ስራ ተሰጣቸው። ኢትዮጵያ በድህነትና በውድቀት መለኪያ ከዓለም የመጨረሻ ሁለተኛ ሀገር ሆነች። ሱዳንና ግብጽ የአባይን ወንዝና ግድብ ዙሪያ አስመልክተው ዝግ ስብሰባ አደረጉ። ግብጽ በወያኔ ላይ የዲፕሎማቲክ ጥቃት ጀመረች። የሚሉት ናቸው። ለእነኚህና ለሌሎች ዜናዎች ዝርዝሩን እንሆ። ንብረትነቱ የኢትዮጵያ አየር መንገድ የሆነው ቦይንግ 767 አይሮፕላን ሰኞ ዕለት በበረራ ቁጥር 702 ከአዲስ አበባ ወደ ጣሊያን ሮም በመብረር ላይ እንዳለ በረዳት አብራሪው ተጠልፎ ጄኔቭ ማረፉ ታውቋል። አይሮፕላኑ ጠላፊ ኃይለ መድህን አበራ ተገኘ የተባለ የ31 ዓመት ወጣት ረዳት አብራሪ መሆኑ ሲታወቅ ረዳት አብራሪው አይሮፕላኑን ሊቆጣጠር የቻለው ዋናው አብራሪ ወደ መጸዳጃ ቤት በሄደበት ወቅት የአብራሪዎቹን ክፍል በመዝጋት መሆኑ ተገልጿል። ኃይለ መድህን አበራ በኢትዮጵያ ውስጥ ቢቆይ ደህንነቱ አስተማማኝ ባለመሆኑ አይሮፕላኑን ጠልፎ ጄኔቭ ማሳረፉን እጁንም በሰላም ለስዊዘርላንድ ፖሊሶች በመስጠት የፖለቲካ ጥገኝነት መጠየቁም ተገልጿል። በጠለፋ ወቅት አይሮፕላኑ 202 መንገደኞችንና የአይሮፕላን ሰራተኞችን ጭኖ እንደነበረ ሲታወቅ በማናቸውም ላይ ምንም አይነት ጉዳት አልደረሰም። የአይሮፕላኑ ጠለፋው ዜና በሚነገርበት ሰዓት በ39ኛው የወያኔ ምስረታ በዓል ላይ የነበሩ የወያኔ መሪዎች መረበሽ እንደነበረባቸውና የወያኔ ተላላኪ ሬድዋን ሁሴን ተሽቀዳድሞ አይሮፕላኑ ሱዳን ባረፈበት ወቅት ማንነታቸው ባልታወቀ ሰዎች ተጠልፏል ማለቱ ወያኔዎቹ በደመነፍስ እንጂ በመረጃ እንደማይሰሩ ታይቷል። ረዳት አብራሪው ኃይለ መድህን አበራ አይሮፕላኑ
በአብራሪው መስኮት በኩል በገመድ መውረዱ በአይሮፕላኑ መደበኛ መውጫ ቢወርድ ችግርና ስጋት እንዳለበት በማሰብ መሆኑ ሲታወቅ በስዊዘርላንድ መንግስት አይሮፕላን በመጥለፍ ወንጀል እንደሚከሰውና ይህም ለ20 ዓመት የሚያሳስረው ወንጀል መሆኑን ሲገልጽ ወያኔ ደግሞ የስዊዝ መንግስት አሳልፎ እንዲሰጠው ጠይቋል። በስዊዘርላንድ የሚገኙ ኢትዮጵያንም ለረዳት አብራሪው የሰብአዊ መብቱ እንዲከበር ጥያቄውንም የስዊዘርላንድ መንግስት እንዲፈጽምለትና አሳልፎ ለወያኔ እንዳይሰጠው ለማድረግ እንቅስቃሴ መጀመራቸው ታውቋል። የኢትዮጵያ ፖለቲካ እስረኞችን ጉዳይ የሚመለከተው የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴም የስዊዝ መንግስት ረዳት አብራሪውን አሳልፎ ለወያኔ እንዳይሰጠውና ምናልባትም ጠበቃ ለማቆም እየተዘጋጀ መሆኑን ገልጿል። በርካታ የፖለቲካ ታዛቢዎች ረዳት አብራሪው በሚበርበትና በበረረበት ሀገር ጥገኝነት ለመጠየቅ አማራጭ ያለው አይሮፕላኑን የጉዞ አቅጣጫ አስቀይሮ ጄኔቭ ማሳረፉ ሊያስተላልፈው የፈለገ መልእክት በመኖሩ ነው በማለት አስተያየት ሲሰጡ፣ ሌሎች ወገኖች ደግሞ በኢትዮጵያ አየር መንገድ ውስጥ ያለው የዘር መድሎና የአንድ ዘር የበላይነት አየር መንገዱን ከኢትዮጵያ ንግድ እያስወጣ ለባዕድ እጅ ማስረከብና ያለ ችሎታና ብቃት ከወያኔ ጦር በጡረታና በልዩ ልዩ ሰበብ የተሰናበቱት በአስተዳደር ስራ ተመድበው ዘረኝነትን በማስፋፋታቸው ብዙ ሀገር ወዳድ የአየር መንገዱ ሰራተኞችን እያስከፋና ከአገር እያስከበለለ መሆኑን ይገልጻሉ። የኢትዮጵያ አየር መንገድ ሰራተኞችም እየታመሱ መሆናቸው ታወቀ። የአየር መንገዱ ሰራተኞች አይሮፕላኑ ከጠለፈው ረዳት አብራሪ ጋር በተያያዘ ግንኙነት አላቸው የተባሉ ሰራተኞች ለፖሊስ ቃላቸውን እንዲሰጡ እየተደረገ ሲሆን የወያኔ ደህንነት ሰራተኞችም አብራሪዎችን እያዋከቡ እንደሆነ ተገልጿል። በአየር መንገድ ውስጥ አንድ ዘርና ፓርቲ ያደሩ ቅጥርና አይን ባወጣ መርሎ የተነሳ በሌሎች የአየር መንገዶች ተፈላጊ የሆኑ ጥልቅ የበረራ ዕውቀት ያላቸው ቴክኒሻኖችም አየር መንገዱን እየለቀቁ መምጣታቸው የሚታወቅ ሲሆን አሁን የአየር መንገዱ ግቢ ሙሉ በሙሉ በወያኔ ደህንነት መታመስ ሌሎች ሰራተኞችን ያስኮበላል የሚል ስጋት አለ። በምግብ መመረት ለረጅም ጊዜያት በህመም የሚቆየውና ከ50 ሚሊዮን ብር በላይ የሕክምና ወጪ ያወጣው የወያኔ ኦሮሚያ ፕሬዝዳንትና የኦህዴድ ሊቀመንበር አለማየሁ አቶምሳ ከስልጣንና ኃላፊነቱ በወያኔ ኦህዴድ ተነስተዋል። ይህ ውሳኔ የተሰጠው የኦህዴድ ስራ አስፈጻሚ የተባሉ ባደረጉት አስቸኳይ ስብሰባ ሲሆን ከዚህ ቀደም ወያኔ የአለማየሁ አቶምሳ መነሳትን ያከላክል የነበረ ሲሆን አሁን ግን መፍቀዱ ታውቋል። አለማየሁ አቶምሳ ማን እንደሚተካው ለጊዜው የታወቀ ነገር ያለመኖሩ ምናልባትም የኦህዴድን ሌላ ዙር ስብሰባና ግምገማ ውስጥ ይከተዋል ተብሎ ይጠበቃል። የኦህዴድ ስራ አስፈጻሚዎች አለማየሁ አቶምሳን በጤና ችግር ተብሎ ከስልጣኑ ያንሱት እንጂ ይጠየቅበታል ያሉት ወንጀል የለም። በወያኔ ቡድን መሪዎች ዘንድ ታማኝነትና ሎሌነቱን የአዲስ አበባ ከተማ እንዲሆን የተደረገለት ድሪባ ኩማ ከወያኔ ከፍተኛ ካድሬዎች ውስጥ ውዝግብ ውስጥ መግባቱና ማስጠንቀቂያ እንዲሰጠው መደረጉ ታወቀ። ድሪባ ኩማ ከወያኔ ማስጠንቀቂያ የበቃው በእውቀት ላይ የታገዘ የሰው ኃይል በአዲስ አበባ አስተዳደር ይቀመጣል፣ በወሬና ባሉባልታ ብቻ የሚኖር ታጋይ ነን ባዮችን አስወግዳለሁ ብሎ በመናገሩ የተነሳ መሆኑን የወያኔ ካድሬዎችን ባቀረቡት አቤቱታ ሲሆን በንግግሩ የተሳጩ የወያኔ መሪዎችና ከፍተኛ ካድሬዎች ከፓርቲ እውቅና ውጭ ትሰራለህ፣ የግል ዝናን ለማስጠበቅ ትሞክራለህ በሚል ወቀሳ የደረሰበት ሲሆን ምክትሉ የተባለው አባተ ስጦታውም ከወያኔዎች ጋር በማበር ዛቻ እየሰነዘረበት መሆኑ ታውቋል። የወያኔ ዘረኛና አምባገነን አገዛዝ ዕድሜን ለማስቀጠል በየወቅቱና በየጊዜው በጦሩ ስም ዝግጅቶችን በማቅረብና በመቶ ሚሊዮን የሚቆጠር ገንዘብ በመመደብ ለመሸንገያና ለዘረፋ ሲያመቻች መኖሩ የሚታወቅ ሲሆን ሰሞኑን ባከበረው የመከላከያ ቀን ሁለተኛ ዓመትም የሁሉም ክፍለ ጦር ድል ያለ ድግስ ያደረጉ ሲሆን የአየር ኃይል መኮንኖች ግን የአባይን ግድብ እንዲጎበኙ ማድረጉ ታውቋል። ለአዲስ አበባ በቀድሞ ምድር ጦር ግቢ ውስጥ የሰማዕታት ሐውልት ለማሰራት የመሰረት ድንጋይ የተቀመጠ ሲሆን ሐውልቱ በረሃ ውስጥ ከደርግ ጋር ሲዋጉ ለተሰዉ ታጋዮች ነው መባሉን አስገርመዋል። ወያኔ ስልጣን ከያዘ ጊዜ ጀምሮ እንኳን በባድሜ ለሻዕቢያ ለወደቁት የሶማሊያ አስክሬናቸው ለተጎተቱ ዜጎች እና ወታደሮቹ ሐውልት ሳያቆም ለህወሓት አባላት ብቻ ሐውልት ማሰራቱ የወያኔ ንቀት መግለጫ ተደርጎ ተወስዷል። በሐውልቱ መሰረት ድንጋይ ማኖር ስነ ስርዓት ላይ የወያኔ ጠቅላይ ሚኒስትር ተብዬው ኃይለማርያም ደሳለኝና የወያኔ የጦር አለቆችን ተገኝተዋል። አድማጮቻችን ይህ ዜና የሚተላለፍላችሁ ከፍኖተ ህብረት የኢህአፓ ድምጽ ነው። በጡረታ በህመምና በልዩ ልዩ ሰበብ ከወያኔ ጦር የተሰናበቱ የጦር አለቆችና መኮንኖች የወያኔ ቡድን ለንግድ ስራ እያደራጃቸው መሆኑ ተገለጸ።
ወያኔ የጦር አለቆቹንና መኮንኖቹን ከጦሩ ካሰናበተ ወዲህ በሚሊዮን የሚቆጠር ገንዘብ ባጀት በማውጣት ለሌላ የንግድ ህብረተሰብ የተከለከሉ ንግዶችን ለጦር አለቆቹና መኮንኖቹ እንዲሰሩበት እያደረገ ሲሆን ባለፈው ዓመት መጨረሻ ላይ በጡረታ ከጦሩ ወጡ የተባሉት የጦር አለቃ ስዩም ሀጎስና የጦር አለቃ ምግበ ኃይሌ አዲስ የሥራ መስክ የተከፈተላቸው ሲሆን ወያኔ በመደበላቸው ባጀት ዕቃዎችን ከወደብ የሚያጓጉዝ ትራንዚተሮችም ሆነዋል። የጦሩን ጉዳይ የሚከታተሉ ወገኖች ግን ወያኔ በሰራዊት ውስጥ በየጊዜ የሚያሰናብታቸው የጦር አባላት ለአመጽ እንዳይዘጋጁ ሆን ብሎ አፋቸውን መዝጊያ እና መደለያ ዘዴ ሆኖ ይናገራሉ። የልማት ጥሩምባ በሚነፋባትና የእድገት ከበሮ በሚደበደብባት ኢትዮጵያ ውድቀትና ድህነት የተንሰራፋባት የመጨረሻ ሀገር መሆኗን የተለያዩ መመዘኛ መስፈርቶችንና የሀገሮችን ኢኮኖሚ የሚገመግመው ኤምፒአይ ሪፖርት ግልጽ አድርጎታል። በሪፖርቱ መሰረት በዓለም ላይ ከሚገኙ በሀገሮች የመጨረሻ 10 ተርታ ላይ የሚገኙት የአፍሪካ ሀገሮች ሲሆኑ ኢትዮጵያ ከኒጀር ቀጥሎ የመጨረሻ ሁለተኛ ቦታ ይዛለች። መንግስት አልባ ሶማሊያ ከመጨረሻዋ 6ኛ ቦታ መቀመጫ ማግኘትና ወያኔ በልማትና በእድገት ስም ኢትዮጵያን ያራጣ አበዳሪ መንግስታትና ባንኮች ዕዳ ተሸካሚ በማድረግ ገንዘቡን የወያኔ መሪዎችን ኪስ ከማሳበጥ ባለፈ ለተራ ኢትዮጵያ ህይወት የለወጠው ነገር እንደሌለና ይልቁንም የበለጠ ድህነትና ችግር ውስጥ አገሪቷን እየከተታት ነው ታውቋል። 78ኛው የካቲት 12 ሰማዕታት ቀን ሮብ ዕለት በመላው ዓለም በሚገኙ ኢትዮጵያውያን ዘንድ ታስቦ ውሏል። የዛሬ 78 ዓመት የጣሊያን ፋሺስት ኃይል በኢትዮጵያ ህዝብ ላይ የሚፈጸመውን ግድያ በደልና እስራት ያንገፈገፋቸው ሁለት ኢትዮጵያውያን አዲስ አበባ ውስጥ በፋሺስቱ ጣሊያን አለቃ በግራዚያኒ ላይ የቦምብ ጥቃት በመፈጸማቸውና ክፉኛ ስላቆሰሉት የግራዚያኒ ወታደሮች 30,000 የአዲስ አበባ ነዋሪ በግፍ የጨፈጨፉበት ቤት ንብረት ያቃጠሉበት የዋይታ ቀን ነበረ። ይህን ቀን የሰላምና ለነጻነት ተጋድሎ የሚያደርጉ የኢትዮጵያ ልጆች ሰማዕታቱን በማወደስና ለጨቋኝና ለፋሽስቶች ገዢዎች አንገዛም ባይነታቸውን የሚያስቡበት ቀን መሆኑን ታውቋል። በኢትዮጵያ ውስጥ ህጋዊ ፈቃድ አውጥተው በኮንስትራክሽን ስራ ላይ የተሰማሩ ተቋራጮች በሙሉ አዲስ መመሪያ ተላለፈባቸው። ኮንትራክተሮቹ የሂሳብ ደብተራቸውን በኢትዮጵያ ንግድ ባንክ ውስጥ መሆን እንዳለበት የታዘዙ ሲሆን በየትኛውም የንግድ ባንክ መጠቀም እንደማይችሉና በግል ባንክ ያላቸውን ወደ ንግድ ባንክ ማዛወር ግዴታ እንደሆነባቸው ተነግሯቸዋል። ኮንትራክተሮቹ ክፍያ የሚፈጸምላቸውም ከንግድ ባንክ ብቻ መሆኑ ሲገለጽ፣ ብዙ ታዛቢዎች ግን ይህ አሰራር የወያኔ ቡድን ሙሉ በሙሉ የግል ባንኮችን ለማጥፋት ያደረገው ሴራ መሆኑን እየገለጹ ይገኛሉ። 54ኛው የግብጽና የሱዳን ቋሚ የጋራ ኮሚሽን በአባይ ወንዝ አጠቃቀም ላይ ለመምከር በካርቱም ሱዳን እሁድ ዕለት ዝግ ስብሰባ አድርጓል። የሱዳን የዜና ምንጮች እንደገለጹት በግብጽና በሱዳን ከፍተኛ የሀብት ባለስልጣናትና ኤክስፐርቶች ተሳታፊ መሆናቸውን ገልጸዋል። ይህ በ1959 እንደ አውሮፓውያን አቆጣጠር የተቋቋመው ኮሚሽን ሱዳንና ግብጽ በአባይ ወንዝ ላይ ውዝግብ እንዳይፈጥሩና ከፈጠሩም በውይይት እንዲጨርሱ የተቋቋመ መሆኑ ይታወቃል። ከቅርብ ጊዜ ወዲህ ሱዳን ከታሪካዊ አጋራ ከግብጽ እቅፍ በመውጣት በአባይ ወንዝ አጠቃቀም እና ግድብ ዙሪያ ከወያኔ ጋር ማበሯ ግብጽን አያስደስታች እንጂ ሱዳን ይህ እርምጃ በመውሰዷ በድንበር ማካለል ስም ሰፊ ለም መሬቶችን ከወያኔ አግኝታበታለች። ግብጽ የወያኔንና የሱዳንን ሸሪክነት ለማፍረስ ማንኛውንም ነገር ለማድረግ እንደማትቆጠብ ካልሆነና ግን በአባይ ግድብ ላይ የራሷን እርምጃ እንደምትወስድ የግብጽ ባለስልጣኖች ደጋግመው መናገራቸው ይታወቃል። የግብጽ የመስኖ ሚኒስትር መሐመድ አብዱል ማትሌቢም ሐሙስ ዕለት እንደገለጹት ግብጽ የወያኔ አገዛዝ የጀመረውን የአባይ ወንዝ ግድብ ግንባታን አቁሞ በንግግር የመፍትሄ ሐሳብ እንዲያገኝ ጠይቀዋል። የግብጽ የመስኖ ሚኒስትር አገራቸው ከወያኔ ጋር በግድቡ ዙሪያ 4 ዙር ውይይት ብታደርግም ምንም ውጤት ልታመጣ ያለመቻሏልና በተለይም በአዲስ አበባ የተደረገው 4ኛ ዙር ውይይት ሙሉ በሙሉ ውድቀት እንደነበረ ተናግረዋል። ወያኔ ለአባይ ግድብ የተሻለ የመፍትሄ ሐሳብ ካለው ግብጽ ለንግግር ዝግጁ መሆኗን ጨምረው ገልጸዋል። ግብጽ ከቅርብ ጊዜ ወዲህ በወያኔ ላይ በአባይ ግድብ የተነሳ የሰላ ትችትና የፖለቲካ ጦርነት የጀመረች ስትሆን ወያኔ ሰሞኑን የመከላከያ ቀን በማለት ባከበረው በዓል ላይ ከፍተኛ የጦር መኮንኖቹና የጦር አለቆቹ የአባይን ግድብ ከማናቸውም ጥቃት ለመከላከል ዝግጁ መሆናቸውንና ብቃትም እንዳላቸው ገልጸዋል። የወያኔ ጦር አለቆች በግድቡ ላይ አስተያየት እንዲሰጡ መደረጉ በአባይ ግድቡ ዙሪያ ከፖለቲካ መሪዎቹ ከሚኒስትሮቹ ባለፈ የጦር አለቆችን ማስገባቱ ወታደራዊ ውዝግብን ሊያስከትል ይችላል የሚል ስጋትን ፈጥሯል። አርብ ዕለትም አንሞኒተር የተባለው የአረብ ድህረ ገጽ እንደዘገበው ግብጽ ባለ 2 ፈርጅ የዲፕሎማቲክ ዘመቻ በወያኔ ላይ መጀመሯን ገልጿል። ይህ የዲፕሎማቲክ ጥቃት የተጀመረው የግብጽ ልዑካን በአውሮፓ ሀያላን ሀገራት በወያኔ ያላቸውን ተጽዕኖና ግፊት ተጠቅመው አሁን ባለው ሁኔታ የአባይ ወንዝ እንዳይገደብ ሲሆን፣ ሌላው ደግሞ በአባይ ተፋሰስ ሀገሮች ያሉ የግብጽ አምባሳደሮች ለተፋሰሱ ሀገሮች ድጋፋቸውን ለግብጽ እንዲሰጡ ለማድረግ መሆኑን አልሞኒተር የግብጽ ባለስልጣኖችን ዋቢ አድርጎ አቅርቧል። አድማጮቻችን ለዛሬ ተዘጋጀነው ዜና በዚሁ አበቃ።
ኃይለ መድንን እናድን ማስታወቂያ ገደብ የታጣለት የወያኔ ዘረኛ አገዛዝን በመንገሽገሽ ዜጎች በተለያዩ መንገድ ብሶታቸውን እየገለጹ ይገኛሉ። ባሳለፍነው ሳምንት የኢትዮጵያን ሕዝብ ብሶት በራሱ መንገድ የገለጸው ወጣቱ ረዳት አብራሪ ኃይለ መድን አበራ አንዱ ነው። በአሁኑ ሰዓት በስዊዝ መንግስት ቁጥጥር ስር ላለው ወንድማችን ያለንን ሁለንተናዊ ድጋፍ ለመግለጽና የስዊዝ መንግስት ነገሩን ከመነሻው ያጤነው ዘንድ እንዲሁም ኃይለ መድንን ወደ ወያኔ መመለስ የማይታሰብና ወንጀለኛም እንዳልሆነ ለመመስከር የፊታችን ሰኞ 9 ሰዓት ላይ ቀጠሯችንን በስዊዝ ኤምባሲ እናድርግ እያለ የዲሲና አካባቢ የአገር ወዳድ ግብረ ኃይል በትህትና ይገልጻል። በሽተኛው ወያኔ እንጂ ኃይለ መድን አይደለም። ኃይለ መድን የኢትዮጵያን ሕዝብ ብሶት ይዞ የበረረ የብሶት መልእክተኛ እንጂ አውሮፕላን ጠላፊ አይደለም። ኢትዮጵያን በዘረኝነት የጠለፋት ወያኔ ነው። ለጥቂት ሰዓታት ተሰባስበን ቁም ነገር እንስራ። ቀጠሯችን በ9 ሰዓት በስዊዝ ኤምባሲ ፊት ለፊት አድራሻ 2900 ካቴድራል አቬኑ ኖርዝ ዌስት ሰኞ ፌብሩዋሪ 24 9 AM ኃይለ መድንን እናድን። መንፈሳዊ ጥሪ የደብረ ልዑል አማኑኤልና ኪዳነ ምሕረት ኦርቶዶክስ ተዋሕዶ ቤተክርስቲያን የኪዳነ ምሕረትን ክብረ በዓል ምክንያት በማድረግ እንደ ኢትዮጵያ ዘመን አቆጣጠር የካቲት 16 ቀን 2006 ዓ.ም ወይም ፌብሩዋሪ 23 2014 እሁድ ከጠዋቱ 1 ሰዓት 7 ሰዓት AM ጀምሮ በ7720 አላስካ አቬኑ ኖርዝ ዌስት ዋሽንግተን ዲሲ 20012 ውስጥ ጳጳሳት ካህናቶችና መዘምራን በሚገኙበት በዓሉ በደመቀ ሁኔታ ስለሚከበር ይህንን የኪዳነ ምሕረትን ክብረ በዓል አብራችሁ እንድታከብሩ በደብረ ልዑል አማኑኤልና ኪዳነ ምሕረት ቤተክርስቲያን ስም በማክበር ጠርተነውታል። አድራሻችን ከሲልቨር ስፕሪንግ ሜትሮ ስቴሽን 1 ማይል ርቀት ላይ ሲሆን ጆርጂያ አቬኑና አላስካ አቬኑ መገናኛ ላይ ወይም ናይል ገበያ ፊት ለፊት ነው። 70 ቁጥርና 52 አውቶቡስ በሩ ላይ ይቆማሉ። ስልክ ቁጥሩ 2468882075 ወይም 2450064965 አትላንቲክን ተሻግሮ ትኩስና ጤናማ የሀበሻ ምግብ ማግኘት ደስ ሲል አቦል መልካም ምግብ ቤት መሃል ከተማ ሲልቨር ስፕሪንግ 8626 ኮልስቪል ላይ እንገኛለን። አቦል ከቤተሰብ ከልጆችና ከጓደኛው ጋር ከተፍ የአቦል መስተንግዶ ተፈተፈ ከፍቅረኛው ጋርማ እርሶ ይምጡ እንጂ መጎራረስ ነው። አቦል መልካም የሀበሻ ቡና ባክብሮት ፉት ይያሉ ቢፈልጉ በሬስቶራንታችን ይስተናገዳሉ። እቤት ሰው ቀርቷል ካሉ ይዘውት በሄዱም ትኩስ ነው። አቦል መልካም እንደስሙ መልካም ነው። ክትፎ ጎረድ ጥብስና ፍርፍር የበጎጣችን ገበታው ሁሉ ሲጥም ሲልቨር ስፕሪንግ 8626 ኮልስቪል ላይ ፕሊስካም አቦል መልካም በአጭር ጊዜ ውስጥ ዝናና ተወዳጅነትን ያተረፈው የአብሲኒያ የኢትዮጵያ ሬስቶራንት በንጽህናና በባለሙያ የተዘጋጁ ጣፋጭ የጾምና የፍስክ ምግቦችን በጥራት ማቅረብ መቀጠሉን እየገለጸን የጋምቤላ ስፖርት ባርም ማንኛውም የስፖርት እንቅስቃሴን ማሳየቱን ከሰኞ እስከ ዓርብ ከ4 PM እስከ 8 PM የሃፒ አወር እንዳለው የመኪና ማቆሚያ ከሬስቶራንቱ ጀርባ እንደ ልብ መሆኑን እንገልጻለን። አብሲኒያ የኢትዮጵያ ሬስቶራንት የቢሮ ክፍሎችን ለኪራይ የሚሆኑ የመሰብሰቢያ አዳራሾችም እንዳሉት ይገልጻል። ጣፋጭ ምግብ በልቶ ለመዝናናት የአብሲኒያ ሬስቶራንት አድራሻችን 8221 ጆርጂያ አቨኑ ስልክ ቁጥራችንም 301-562-5911 ነው። ዘወትር አርብና ቅዳሜ እስማኤል በርጋና ሳሳውልሽ በርጋ በአብሲኒያ ሬስቶራንት ያስደስቷቸዋል። የአብሲኒያ ሬስቶራንት የአባይ ታክስ አገልግሎት የታክስ ማሰሪያ ጊዜው አሁን ነው። ስለዚህም ላለፉት 19 ዓመታት የዲሲ የቨርጂኒያና የሜሪላንድን አካባቢ ታክስ በመስራት የታወቀው አባይ ታክስ አገልግሎትም ተዘጋጅቶ ይጠብቃቸዋል። ለምን እስከ መጨረሻው ቀን ይጠብቃሉ? አሁኑኑ በጥራትና በፍጥነት አገልግሎት ወደሚሰጣችሁ አባይ ታክስ ብቅ ይበሉ። የአባይ ታክስ አድራሻ 6731 ኒው ሃምፕሻየር አቬኒው ሁለተኛ ፎቅ ቁጥሩ 202 ስልክ ቁጥሩ ደግሞ 301-270-5948 ስልክ ቁጥሩ በድጋሚ 301-270-5948
ይምረጡ። አድማጮቻችን ሳምንታዊውን የዜና ዘገባ ትንታኔያችን እንቀጥላለን። በቅድሚያ ግን ርዕሶቹን እንሆ። ኃይለማርያም ደሳለኝ የትግራይ ሕዝብ ሲያድግና ሲለወጥ አይናቸው ደም የሚለብሱ እድገቱ የሚያበሳጫቸው ሲል የኢትዮጵያን ሕዝብ ተሳደበ። ወያኔ የተመሰረተበትን ቀን በመቶ ሚሊዮኖች ብር ወጪ ድል ባለ ድግስ አከበረ። በጤና መታወክ የኦሮሚያ ፕሬዝዳንት ከስልጣን ተባረረ። ለሕክምና 40 ሚሊዮን ብር አውጥቷል። ሂሳቡን አላወራረደም። አውሮፕላን አስቀይሶ ጄኔቭ የገባው ወጣት አብራሪ ጥገኝነት ጠየቀ። በዘረኝነት የተነሳ በርካታ የአየር መንገድ ሰራተኞች ስራ እየለቀቁ ነው። ዕውቀት የሌላቸውን የበረሃ ታጋዮችን አባረራለሁ ያለው የወያኔው የአዲስ አበባ ከንቲባ ድሪባ ኩማ ከወያኔ ከፍተኛ ባለስልጣኖች ማስጠንቀቂያ ተሰጠው የሚሉና ሌሎችም ይገኙበታል። ዝርዝሩን እነሆ። በመቀሌ ከተማ የወያኔ 39ኛ ምስረታ በዓል በሚል በመንግስት ገንዘብ ወጪ ድል ባለ ድግስ በተከበረበት የካቲት 11 ቀን 2006 ዓ.ም የወያኔ ባለስልጣናት ዛሬም የትግራይን ሕዝብ ከተቀረው ኢትዮጵያዊ ወገኑ ለመለያየት እና ለመነጣጠል እጅግ አሳፋሪ ፕሮፓጋንዳ ሲነዙ ተደምጠዋል። የወያኔ ጠቅላይ ሚኒስትር ተብዬው ኃይለማርያም ደሳለኝና የሱዳኑ ፕሬዝዳንት አልበሽር እየተፈራረቁ ስለ ወያኔ ተጋድሎ ሲያስተጋቡ በዋሉበት በዚህ ዕለት የትግራይ ሕዝብ በተቀረው ወገኑ ሴራ እንደተሸረበበት አስመስለው በማቅረብ እጅግ አሳፋሪና አስደንጋጭ ንግግር ማድረጋቸውን ተደምጧል። በመላ ሀገሪቱ የሚገኙ የወያኔ ባለስልጣናትና በውጪ በተለያዩ ሀገራት በዲፕሎማትነት የሚያገለግሉ የወያኔ አባል ካድሬዎች እንዲሁም ከየቦታው የተሰበሰቡ ጀነራል ተብዬዎችና ምልምል ወታደሮች በዓሉን ለማክበር በአንድ ጊዜ በከተማዋ በመገኘታቸው ከተማዋ ማስተናገድ ተቸግራ በየትምህርት ቤቶችና በመንግስት መስሪያ ቤት መሰብሰቢያ አዳራሽ ውስጥ በሲሚንቶ ላይ እንዲከርሙ መደረጉን ከስፍራው የደረሰን ጥቆማ ገልጧል። በዚሁ ከ23 ዓመታት በኋላም ዘረኝነት በይፋ ሲሰበክበት በነበረው በዓል ላይ ለመገኘት ከሳምንት በፊት ጀምሮ ከተለያዩ የሀገሪቱ ክፍሎች ወደ መቀሌ እንዲገቡ ሲደረግ የሰነበተ ሲሆን የመኝታና የምግብ ወጪያቸውን ሳይጨምር ለእያንዳንዱ ግለሰብ 10,000 ብር እንደተሰጣቸው ከስፍራው የደረሰን ጥቆማ ያስረዳል። በራሱ ማድረግም ሆነ መወሰን የማይችለው የወያኔ ተላላኪ የሆነው የደቡቡ ኃይለማርያም ደሳለኝ በዚሁ በዓል ላይ ባደረገው ንግግር የትግራይ ሕዝብ ሲያድግና ሲለወጥ አይናቸው ደም የሚለብሱ እድገቱም የሚያበሳጫቸው በትግራይ ሕዝብ ላይ ጥላቻን የሚያናፍሱ በማለት የትግራይን ሕዝብ ከሌሎች ወገኑ ሊለዩት ዛሬም አሳፋሪና የዘቀጠ ንግግር ሲያደርግ መደመጡን ተከትሎ ሕዝቡ በእጅጉ እንዳዘነ ከስፍራው የደረሰን ዘገባ ያስረዳል። በዲሞክራሲ ስም እያሾፉና እያላገጡ የቆዩት የወያኔ መሪዎች ዛሬም ከዚህ ቀደም ከነበረው በሰፋና ግልጽ በሆነ መልኩ ሕዝቡን ከተቀረው ወገኑ ሊነጣጥሉት አሳፋሪ ቅስቀሳ ሲያደርጉ የተደመጠ ሲሆን ከበዓሉ አንድ ወር አስቀድሞ በየወረዳውና በየቀበሌ ገበሬ ማህበሩ ካድሬዎችን በማስገባት በኢትዮጵያዊነቱ ላይ እያላገጡ ቅስቀሳ ሲያደርጉ መሰንበታቸውን ከስፍራው የደረሰን ዜና ገልጿል። የወያኔ መሪዎች የካቲት 11ን በደመቀ ሁኔታ ለማክበር በተዘጋጁበት ወቅት ከአንድ ወር በፊት ጀምሮ በ7 ዞኖች በ58 ወረዳዎችና በትግራይ ክልል በሚገኙ ቀበሌ ገበሬ ማህበራት ውስጥ እየተዘዋወሩ ሕዝቡን በየዕለቱ አበል እየከፈሉ ሰፊ መርዘኛ ቅስቀሳ ሲያደርጉ የሰነበቱ ቢሆንም በሕዝቡ ቆራጥ ውሳኔ ያሰቡት ሳይሳካ ገንዘባቸውን አባክነው ጊዜያቸውን አቃጥለው ባዶ እጃቸውን ያለ ውጤት ለመመለስ እንደተገደዱና ይባስ ብሎ በአጭር ጊዜ የሚመለሱ ጥያቄዎችን አስታቅፎ አሳፍሮ እንደመለሳቸው ከስፍራው የደረሰን ዜና አስረድቷል። የወያኔ ድርጅትን 39ኛ የምስረታ በዓል አስመልክቶ በየቀበሌ ገበሬ ማህበሩ በዓሉ በደመቀ ሁኔታ እንዲከበር ጠላ ተጠምቆ ዳቦ ተጋግሮ እንደ አምልኮ ቀን እንዲያከብሩ የወያኔ ካድሬዎች ገንዘብ ጭምር ለሕዝቡ የሰጡ ቢሆንም የደረሰብን በደል የከፋ በመሆኑ አናከብርም በማለት ገንዘቡን ተቀብሎ አሳፍሮ እንደሸኛቸው ዜና ያስረዳል። ከዚህ ቀደም የካቲት 11 ቀን በሚከበርበት ዕለት ሕዝቡ ከኪሱ ገንዘብ እያዋጣ ለካድሬዎች እንዲሰጥና ሁሉም በየቤቱ ዝግጅቶችን አድርጎ በደመቀ ሁኔታ እንዲያከብር ሲደረግ የነበረ ቢሆንም ዘንድሮ ግን የወያኔ መሪዎች ካድሬዎችን በየቀበሌ በማሰማራት ከፍተኛ ገንዘብ ከመንግስት ወጪ በማድረግ ሕዝቡን ሊያታልሉ ቢሞክሩም ካድሬዎቹ ሳይሳካላቸው የተመለሱ መሆኑ ታውቋል። በወያኔ መሪዎች ተጽፎ የተሰጠውን በማንበብ የትግራይን ሕዝብ እድገት የሚያዩ አይናቸው ደም ይለብሳል በማለት የተቀረውን ኢትዮጵያዊ ጠላቱ አድርጎ የተናገረው
ኃይለማርያም ደሳለኝ ገና ንግግሩን ጨርሶ ወደ መቀመጫው ሳይመለስ ህዝቡ በተለያዩ ምልክቶች ተቃውሞን ሲያሰማ እንደነበር ከመቀሌ ደረሰን ዜና ይጠቁማል። ኃይለማርያምን ጨምሮ በየሀገሪቱ የሚገኙ ከፍተኛ ባለስልጣናት በሙሉ ከአንድ ቀን አስቀድሞ መቀሌ ከተማ ቀድመው እንዲገቡ የተደረገ ሲሆን በመቶ ሚሊዮን የሚቆጠር ብር ከመንግስት ካዝና ውጭ ተደርጎ ካድሬዎቹ ሌሊቱን ጭምር ሲዝናኑና ሲንበሸበሹ ያደሩ መሆናቸውን ከስፍራው የደረሰን ጥቆማ ገልጾ ለከተማዋ ነጋዴዎችም ትልቅ የገንዘብ መሰብሰቢያ በዓል ሆኖ እንዳለፈ አስረድተዋል። በትግራይ ህዝብ ላይ ያላገጡና እያሾፉ የሚገኙ የወያኔ መሪዎች ህዝቡ በኑሮ ችግር እየተሰቃየና መላወሻ አጥቶ ግራ ተጋብቶ በሚገኝበት በአሁኑ ወቅት በሚሊዮን ብር የሚቆጠር ወጪ ከህዝብ ገንዘብ ከማባከናቸው በላይ ይባስ ብሎ በችግር ጊዜ አብሮ የኖረውን የሀገሪቱን ህዝብ ሊያጣሉትና የዘላለም ባርነት ውስጥ ሊከቱት ሲዳክሩ መገኘታቸው የሚያሳፍር የሚያሳዝን ነው ሲሉ የትግራይ ተወላጅ ምሁራኖች በቁጭት ሲናገሩ ተደምጠዋል። የደርግ ስርዓትን ገርሰን የጣልነው እኛና እኛ ብቻ ነን እያሉ የሚፎክሩትና የሚያቅራሩት የህወሓት ቱባ ባለስልጣናት ዛሬም የድል በዓሉ የህዝብ ሳይሆን የህወሓቶች ብቻ መሆኑን እየለፈፉ ከመሆኑን ባሻገር የትግራይ ህዝብ ከተቀረው የሀገሪቱ ህዝብ በተለየ ሁኔታ ሁሉም የተሟላለት በማስመሰል ከተቀረው ወገኑ ሊነጥሉትና ሊያለያዩት ሲዳክሩ መታየታቸው ስርዓቱን ከወደቀበት ለማንሳት የመጨረሻ ሙከራ እያደረጉ ነው ሲሉ እነዚህ የትግራይ ተወላጅ ምሁራኖች በይፋ ይናገራሉ። የትግራይን ህዝብ ከሌላው ወገኑ ሊነጥሉት ሐሰተኛ ፕሮፓጋንዳ እየነዙ የሚገኙ ሲሆን በተቀረው ህዝብም ዘንድ የትግራይ አርሶ አደር የሚላስ የሚቀመስ አጥቶ በተቸገረበት ወቅት ሚሊዮነር ሆነዋል እያሉ ሐሰተኛ ፕሮፓጋንዳ እየነዙ እጅግ አሳፋሪ ተግባር እየፈጸሙ መሆኑ ታውቋል። በተለይ ደግሞ የትግራይ ህዝብ ከስርዓቱ ተጠቃሚ ነው ለማሰኘት ከመላው ሀገሪቱ ክፍሎች የተውጣጡ ካድሬዎችን እየሰበሰቡ የትግራይ ክልል ውስጥ ተሞክሮ ተወስዳላችሁ እየተባሉ ከአንድ ወር በላይ ምግብና መኝታ ሳይጨምር በቀን ውሎ አበል እየተከፈላቸው ወያኔዎች የፈጠሩትን ሐሰተኛ ታሪክ እንዲማሩ እየተደረገ በህዝብ ላይ የሚፈጽሙት በደልና ግፍ እንዲሸፈን እያደረጉ ይገኛሉ። ደርግ ወድቆ ወያኔ ስልጣን ላይ በወጣበት ወቅት የወያኔ መሪዎች መለስ ዜናዊ፣ ስዩም መስፍን ከሱዳን ተሳፍረው ወደ አዲስ አበባ የመጡባት የሱዳን አየር መንገድ የትራንስፖርት አውሮፕላን ባጋጠማት የቴክኒክ ችግር ከመከስከስ ተርፋ እነመለስን አዲስ አበባ ላይ በማድረሷ ታሪካዊ የተባለች የኖረች ሲሆን ዘንድሮ በወያኔ በዓል ቀን አውሮፕላኗ መቀሌ መታ በወያኔ ሰማዕታት ሐውልት ስር በሙዚየምነት እንድትቀመጥ ተደርጋለች። በከፍተኛ የጤና መታወክ ስራ መስራት ያልቻለውና ለ3 ዓመታት በስልጣን ላይ የቆየው የኦህዴድ ሊቀመንበር የኦሮሚያ ክልል ፕሬዝዳንት አለማየሁ አቶምሳ የጤንነት ሁኔታ እየባሰበት ስለመጣ ከስልጣኑ እንዲነሳ የኦህዴድ ስራ አስፈጻሚ የወሰነ መሆኑ ታውቋል። አለማየሁ አቶምሳ በመለስ ዜናዊ ተመርጦ ለክልሉ ፕሬዝዳንትና ለኦህዴድ ሊቀመንበር ተብዬ ሆኖ ተሹሞ ስራ በጀመረ በአጭር ቀናት ለወያኔ የጉሮሮ አጥንት ናቸው የተባሉት ነባርና ልምድ ያላቸው የኦህዴድ ከፍተኛ መሪዎች ከስልጣናቸው በማንሳቱ ከፍተኛ ትርምስ ተፈጥሮ በነበረበት ወቅት ምክንያቱ እስካሁን በይፋ ባልተገለጸ ምክንያት በአንድ የስብሰባ ላይ ታሞ ከስራ ውጭ ሆኖ የቆየ ሲሆን ሰሞኑን ከስልጣኑ እንዲነሳ ተደርጓል። አለማየሁ አቶምሳ በተመረዘ ውሃ ጥቃት የደረሰበት መሆኑ ውስጡን በስፋት የሚነገር ሲሆን በከባድ ህመም ተጠቅቶ በውጭ ሀገር ለሕክምና ሲመላለስ እንደቆየና ጤናው ከመሻሻል ይልቅ እየባሰበት መምጣቱ ብዙ ጊዜ ተዘግቧል። ከስልጣኑ መነሳቱ አንድ ሳምንት በፊት ከክልል መንግስት በጀት ለሕክምና ወጪ ተደረገለት ተብሎ ከ40 ሚሊዮን ብር በላይ ሳይወራረድ በመቅረቱ በኦህዴድ ባለስልጣናት መካከል ትርምስ ተፈጥሮ የነበረ ሲሆን ሰሞኑን ድንገት ስራ አስፈጻሚው አስቸኳይ ስብሰባ ጠርቶ ከስልጣኑ እንዲነሳ መወሰኑ ከጀርባው አንድ የተደበቀ መኖሩንና እንዳይጋለጥም ተፈርቶ ሳይሆን አይቀርም የሚሉ የኦህዴድ ካድሬዎች ብዙዎች ናቸው። አለማየሁ አቶምሳ ኦህዴዶችን እየሰለለና ውሏቸውን ጭምር በሚስጥር ለመለሰና ለህወሓት ደህንነት ከፍተኛ ባለስልጣን ሲያቀርብ በቆየቱ ለፈጸመው ውለታ ከኦህዴድ ማዕከላዊ ኮሚቴ ምክር ቤት ዕውቅና ውጪ ከዛሬ 3 ዓመት በፊት አባዱላን በመተካት በመለስ ትዕዛዝ መሾሙ ይታወሳል። አስቸኳይ ስብሰባ ያደረገው የኦህዴድ ስራ አስፈጻሚ ባለማየሁ አቶምሳ ምትክል ሌላ ሰው ሳይመርጥና ሐሳብ ሳያቀርብ ለኢህአዴግ ስራ አስፈጻሚ ያሳወቀ ሲሆን ጉዳዩን ባንክሮ የሚከታተሉ የወያኔ ሰዎች ግን ውሳኔ ከመስጠቱና ሹመት ከመከናወኑ በፊት የሚበጃቸውን ለማግኘት ውስጡን ወያናዊ ሴራ እየሰሩ እንደሚገኙ ኦህዴዶች ሰዎች ይናገራሉ። የኢትዮጵያ አየር መንገድ ሙያና ብቃት ባላቸው ነባር ሰዎች በመታገዝ ለ70 ዓመታት አገልግሎት በመስጠቱ ከፍተኛ አድናቆትን ያተረፈ ቢሆንም ወያኔ አባል በተወልደ ገብረመድህን መመራት ከጀመረ ወዲህ የአየር መንገዱ ዝናና ክብር እየቀነሰ ከመምጣቱ ባሻገር ነባርና ችሎታ ያላቸው ሰራተኞች ከስራ እየለቀቁ አየር መንገዱን እያራቆቱት መሆኑ ተገኝቷል። በጤና ችግርና በግምገማ መከላከያ ከሚባለው
የወያኔ ተቋም ከተሰናበቱ ብዙ ዓመታትን ያስቆጠሩ የወያኔ መኮንኖች ያለ ዕውቀታቸውና ችሎታቸው እንዲሁም ምንም ፈተና ሳይደረግባቸው አየር መንገዱን በመቀላቀል ከጥበቃ እስከ መምሪያ ኃላፊ ድረስ ሙሉ በሙሉ ተቆጣጥረው በመያዛቸውና ነባሮቹን አላሰራ በማለታቸው ብዙዎቹ በገዛ ፈቃዳቸው መስሪያ ቤቱን በመልቀቅ ላይ መሆናቸውን ከውስጥ አዋቂ ምንጮች የደረሰን ጥቆማ ያስረዳል። የወያኔ ካድሮች የተሰላቹና የተበሳጩ አውሮፕላን አብራሪዎችና ረዳቶችም እንዲሁም ሆስቴቶች በተለያዩ ጊዜያት ለሥራ በሄዱበት ሀገር የቀሩ መሆናቸው የሚታወቅ ሲሆን ሰሞኑን አንድ ደፋር ወጣት የአየር መንገድ ረዳት አብራሪ በደረሰበት ወያኔ የደህንነት ወከባና እንግልት የወያኔ ስርዓት ከቶ አውሮፕላኑን አቅጣጫ አስቀይሮ በስዊዘርላንድ ከተማ ጄኔቭ መግባቱና የፖለቲካ ጥገኝነት መታየቱ ታውቋል። የወያኔ ዘረኛ አስተዳደር ያንገሸገሸው የደህንነት ወከባና ጫና ላሰራ ያለው የኢትዮጵያ አየር መንገድ ረዳት አብራሪ የሆነው ኃይለመድህን አበራ ተገኘ የተባለው የ30 ዓመት ወጣት የባህር ዳር ከተማ ተወላጅ ሲሆን ሰኞ የካቲት 10 ቀን 2006 ዓ.ም ከአዲስ አበባ ወደ ሮም ሲጓዝ የነበረውን የበረራ ቁጥር ኢት 702 ቦይንግ 767 አስገድዶ ወደ ጄኔቫ መግባቱ ታውቋል። የወጣት አውሮፕላን አብራሪ በባህር ዳር ከተማ የተወለደና ያደገ የአማራ ብሔር ተወላጅ በመሆኑ ብቻ ከቅርብ ጊዜ ወዲህ ደህንነቶች ልዩ ክትትልና ወከባ ሲፈጽሙበት የቆዩ ሲሆን ከዚህ ቀደምም አጎቱን አፍነው ወስደው የገደሉበት በመሆኑ በጭንቀት ተውጦ እንደነበር ለቤተሰቦቹ ቅርበት ያላቸው ወገኖች የጠቆሙ ሲሆን ተከራይቶ በሚኖረው ቤት ውስጥ ሳይቀር ስውር ካሜራ በሚስጥር ገጥመው ሲቀርጹና በየዕለቱ የሚያደርገውን እንቅስቃሴ ሲከታተሉ የነበሩ መሆናቸውን እነዚህ ወገኖች ተናግረዋል። አየር መንገዱ የቀድሞ ዝናውና ክብሩ እየተናደ ከበረሃ የመጡ ምንም ዕውቀት የሌላቸው ሰዎች መጨፈሪያና ማላገጫ በመሆኑና በሚደርስባቸው ፖለቲካዊ ጫና ምክንያት የተበሳጩ ነባር ፓይለቶች እየለቀቁ ወደ ተለያዩ ሀገራት አየር መንገዶች በመሄድ በከፍተኛ ደሞዝ እየተቀጠሩ በመስራት ላይ ሲሆኑ ከ50 ዓመት በላይ ከውጭ ሀገር አብራሪ ነፃ ሆኖ ሲሰራ የነበረው የኢትዮጵያ አየር መንገድ ዛሬ የተለያዩ ሀገራት ጣሊያኖችን ጨምሮ አብራሪዎች ቀጥሮ ለማሰራት መገደዱ ታውቋል። አውሮፕላኑ አቅጣጫውን ተቀይሮ ጄኔቫ ባረፈበት ወቅት ዓለም አቀፍ የመገናኛ ብዙሃኖች በስፋት እየዘገቡና የአየር መንገዱን ስምና ዝና ሲያጠለጥሩ ለሥራ ሳይሆን ለፖለቲካ የተመደበው ዋና ሥራ አስኪያጁ ተወልደ ገብረመድህንና ግብረ አበሮቹ አንዳችን መግለጫና ማስተባበያ ሲሰጡ በተጓዳኝ በጄኔቫ የሚገኘው የወያኔ አምባሳደር ወጣቱ መንፈሳዊ ጭንቀት በጤና ምክንያት ድርጊቱን የፈጸመ አስመስሎ እንዲናገር ወጣቱን ሲወተውት እንደነበር ለፓይለቱ ቅርበት ያላቸው ወገኖች ገልጸዋል። 70 ዓመታትን በትጋትና በብቃት የዓለም አቀፍ አገልግሎት ሰጥቶ የቆየው የኢትዮጵያ ንብረት የሆነው የኢትዮጵያ አየር መንገድ በተለይ ከቅርብ ጊዜ ወዲህ በተቋሙ ውስጥ በሚሰራው ወያናዊ ደባና በሰራተኛው ላይ በሚደርሰው ከፍተኛ ዘር ጫና ምክንያት በየዕለቱ እየተዳከመና እየኮሰመነ መምጣቱን የተረዱ በጡረታ የተሰናበቱ የቀድሞ ሰራተኞችና አመራሮች ሙያዊ እገዛ ለማድረግ ጥያቄ አቅርበው የነበረ ቢሆንም በፖለቲካ ተሳቦ እንግልትና ወከባ የደረሰባቸው መሆኑን ከውስጥ አዋቂ የደረሰን ዜና ያስረዳል። የአዲስ አበባን ከንቲባ ለመመደብ ኮታ የተሰጠው ተለጣፊው ኦህዴድ ከመንገድ ትራንስፖርት ሚኒስቴርን አንስቶ የአዲስ አበባ ከተማ ከንቲባ እንዲሆን ያደረገው ድሪባ ኩማ ከከፍተኛ ወያኔ ሰዎች ጋር ተላትሟል። ድሪባ ኩማ ገና በተሾመ ጥቂት ቀናት ውስጥ በእውቀት ላይ የታገዘ ኃይል ብቻ እንዲቀመጥ ባሉባልታና በወሬ የሚኖሩ ታጋይነን ባዮች ወገን እንዲወገድ አደርጋለሁ ብሎ በመናገሩ የተበሳጩት የወያኔ ከፍተኛ ባለስልጣናት ማስጠንቀቂያና ማስፈራሪያ ብሎም ዛቻ እንደሰነዘሩበት ታውቋል። የአዲስ አበባን መልካም አስተዳደር ለማምጣት ባሉባልታና ወሬ በመለቃቀም ላይ ተሰማርተው የህዝቡን ችግር መፍታት ያልቻሉ ነባር የወያኔ አርነት ትግራይ ታጋይነን የሚሉትንም ጭምር አስወግጄ በወጣት ትኩስ ላይ ተካለው በማለት በምክር ቤቱ ስብሰባ ላይ ንግግር በማድረጉ ከተሰብሳቢው ከፍተኛ ድጋፍና ውደሳ ያገኘ ቢሆንም ከወያኔ ሰዎች ግን ዛቻና ማስፈራሪያ ተሽጎድጉዶለታል። በወጣት ኃይል ስራውን እሰራለሁ በማለት ከፓርቲው ግና ደንብ ውጪ የራሱን ዝናና ርካሽ ተወዳጅነት ለማግኘት ሲል እየተሯሯጠ ነው በማለት ሌሎች የቢሮ ኃላፊ ስለወነጀሉት ወያኔ በከፍተኛ ባለስልጣኖቹ አማካይነት እነ ደብረ ጽዮን ማስጠንቀቂያ ዛቻ የሰነዘሩበት መሆኑና አንገቱን እንዲደፋ ያስገደዱት መሆኑ ታውቋል። ከወያኔው ፓርቲ መመሪያና ደንብ ውጪ በገዛ ፈቃድ ታፈነግጣለህ፣ የራስን ዝና ለማስጠበቅ ትዳክራለህ፣ ብቃትና ችሎታ ሳይኖር ታጋዮችን ትንቃለህ፣ ከወጣት ካድሮች ጋር አላስፈላጊነት ታደርጋለህ የሚሉና የመሳሰሉት ማስፈራሪያ ቃሎችን በመጠቀም የወያኔ ባለስልጣኖች ማስጠንቀቂያ የሰጡት ሲሆን ምክትሉ የባዕዴኑ የበረሃ ታጋይ አባተ ስጦታው ከቢሮ ኃላፊዎች ጋር በመሆን እንዲገመግሙት ከበላይ ትዕዛዝ ወርዶላቸዋል። የአዲስ አበባን ህዝብ ሮሮ
በተወሰነው መልኩ ቀርፋለሁ፣ መልካም አስተዳደርን መንገድ አስይዛለሁ፣ ሙስናን እዋጋለሁ በማለት ስራ ለመስራት የሚሮጥን ወጣት ካድሬ ባጭሩ እንዲቆምና ከህወሓት ሰዎች ትዕዛዝ ውጪ እንዳይሆን ለማድረግ ማስጠንቀቂያ ስለተሰጠው ድሪባ ኩማ በአሁኑ ሰዓት ፈዟል፣ ደንዝዟል፣ ደንግጧል ያሉት ውስጥ አዋቂ ምንጮች ካለፈው ሳምንት ጀምሮ በቢሮ ውስጥ ለብቻው ያለ ስራ መቀመጥና ብቻውን ማውራት ማዘውተሩ ምንጮች ጨምረው ገልጸዋል። ወያኔ አጎብዳጅ ነው የተባለው ምክትል ከንቲባ ተብየው የባዴኑ አባተ ስጦታው ከወያኔ ቢሮ ኃላፊዎች ጋር በመመሳጠር ከንቲባ ተብየው ድሪባ ኩማ ሳያውቀው ብዙ ጉዳዮች ላይ ውሳኔ እየሰጠ የሚገኝ ሲሆን በአሁኑ ሰዓት ከፍተኛ ድብርት ውስጥ ገብቶ እንደሚገኝ ምንጮች ተናግረዋል። 6 ኪሎ ከሚገኘው የሰማዕታት በዓል ላይ በየዓመቱ ከንቲባ ተብዮች ተገኝተው የአበባ ጉንጉን ሲያስቀምጡ የነበረ ሲሆን የዘንድሮ በተከበረው የካቲት 12 2006 ዓ.ም የሰማዕታት በዓል ላይ ግን ድሪባ ኩማ እንዳይገኝ ተደርጎ አባተ ስጦታው እንዲገኝ መደረጉ በውስጣቸው የተፈጠረውን ልዩነት አጉልቶ የሚያሳይ ፍንጭ ነው ተብሏል። እኛም ለዛሬ ያለን የዜና ዘገባ ትንታኔያችን በዚሁ ተጠናቀቀ። አድማጮቻችን በማስከተል ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ጽሑፍ እናሰማለን። የካቲት 12 የሰማዕታት ቀን መዘከር ብቻ ሳይሆን በተራም መታገል። ከዓመት ዓመት ኢትዮጵያውያን የካቲት 12ን የሰማዕት ቀን ብለው የሚያከብሩት በየካቲት 12 የጣሊያኑን ወራሪ ማርሻል ቪክቶር ሩዶልፎ ግራዚያኒ ላይ በአዲስ አበባ በገነተ ልዑል ቤተ መንግስት ትንሹ ግቢ የግድያ ሙከራ ከደረሰበት በኋላ በዚያ ቀንና በቀጣይ 2 ቀናት በጣሊያኑ ባለስልጣን በጉዌዶ ኮርቴሴ በተሰጠ ትዕዛዝ መሰረት ከ30,000 በላይ ዜጎች በአሰቃቂ ሁኔታ በአዲስ አበባ ተጨፍጭፈው አልቀዋል። በሙሶሎኒ እዝም መሰረት የጥቁር አንበሳ አርበኞች የነበሩ እና ጥቂቶች ኢትዮጵያ ምሁራንም ታድነው ሲገደሉ ለጥቆም የደብረ ሊባኖስ ከ100 በላይ ካህናትና ባህታውያን ተረሽነዋል። የካቲት 12 በኢትዮጵያ ታሪክ አሰቃቂ ምዕራፍ ነው። በእርግጥ በደርግም በወያኔም ብዙ የህዝብ ፍጅቶች ታይተው በሩቅ ርቀት ሳይሆን በቅርቡ ቀይ ሽብር፣ ወተር፣ አርባ ጉጉ፣ ጋምቤላ፣ ኦጋዴን፣ አሶሳ፣ በደኖ ወዘተ በሚለው እንድናተኩር ማድረጋቸውን እናውቃለን። የግራዚያኒና የፋሽስቶቹ ግፍና ጭፍጨፋ ከቶም የሚረሳ አይደለም። ለዚህም ነው ዜጎች ለግራዚያኒ በጣሊያን ሐውልት ሲያቆሙለት የተቃወሙት። ለዚህም ነው የጣሊያን መሪ የነበረው ቤርሉስኮኒ የሙሶሎኒ አገዛዝ የተወረሩትን ህዝቦች ጠቀመ ሲል አጥብቀን የምንቃወመው። ለዚህም ነው ኢህአፓም ሌሎችም ለሙሶሎኒ ወራሪ ጦር ወርቅም ድጋፍም ቡራኬ የሰጠችው የካቶሊክ ቫቲካን ተቋም ለአይሁዶች ይቅርታ እንዳለችው ሁሉ ዛሬ የኢትዮጵያን ህዝብ ይቅርታ መጠየቅ አለባት የሚሉት። ታሪክና ሀቅ ተደብቆ ወይም ተረስቶ አይቀርምና ኢትዮጵያውያን ከዓመት ወደ ዓመት የካቲት 12ን ያከብራሉ፣ ይዘክራሉ። ዝክሩ ያደረሰውን ለማስታወስና
አገር እንዴትም እንደተጠበቀችም ለማስታወስም ነው። ዝክር ካልን ዘንዳ የነበረውን ማስታወስ የግድ ነው። የናፖሊ ኢጣሊያ ልዑል ተወለደ በሚል ግራዚያኒ በቤተ መንግስት በዓል አድርጌ ለለማኞችም እኔው ለጋሽ ልሆን ይላል። ብዙዎች ይሰባሰባሉ። የጣሊያን ባለስልጣኖች፣ ባንዳዎች፣ የኔቢጤዎች ወዘተ። ለዚሁ በዓል ደግሞ ሞገስ አስገዶምና አብርሃ ደቦጭ የተባሉ ወጣቶች፣ በዛሬው ክልላዊ መለያ ደግሞ ኤርትራውያኖች ይዘጋጃሉ። የሚወረውሩትን ከ10 በላይ ፈንጂ ቦምቦች አቅራቢው ደግሞ ታክሲ ነጂው ስምዖን አደፍርስ ይባላል። ሞገስና አብርሃ ደቦጭ ተሽሎክልከው ገብተው ከ10 በላይ ቦምብ በግራዚያኒ ላይ ይወረውራሉ። ግራዚያኒ ባይሞትም በ365 ፍንጥቅጣቂ ተመትቶና ቆስሎ ወደ ሆስፒታል ይወሰዳል። የአቡነ ቄርሎስ ሹፌር ሲሞት አቡኑ ይቆስላሉ። ጀነራል አርማንዶ ፔትሪትና የጣሊያን አየር ኃይል አዛዥ በኢትዮጵያ የመርዝ ጢስ አስረጭው ጀነራል ሊዮታም ይቆስላሉ። ሊዮታ እግሩ ይቆረጣል። በዚህ የተነሳም የጣሊያን ወራሪ ጦር ፍጅቱን በአዲስ አበባ፣ ደብረ ሊባኖስ ወዘተ አካሂዶ ከ30,000 ያላነሱ ኢትዮጵያውያንን ይፈጃል። የጣሊያን ጦር ባንዳዎችንም ሆነ ቦምብ ወረወሩ ብሎ ያጋለጠውንም ከሃዲ አየለ ጉባኤንም ሳይቀር ለእስር ይዳርጋል። ወታደራዊ ፍርድ ቤት አቆምኩ ብሎም ብዙዎች ላይ ፍርደ ገምድሉን አሳልፎ ረሽኗል። በዜጎች ሬሳ ላይ ሲያሾፍ የተነሳው ፎቶም እስከ ዛሬ ድረስ አለ። የካቲት 12ን ስንዘክር መገንዘብ መማር ያሉብን ሐቆች አሉ። በተለይም ዛሬ ትግልና መስዋዕትነት መጨረስና ማስጨረስ ብለው ለሚያላዝኑ ክፍሎች እነ አብርሃምና ሞገስ ተማሩ ይላሉ። በቅድሚያ ጀግኖቹ በውልደት ኤርትራዊ ቢሆኑም አገራችን ኢትዮጵያ ብለው ለመስዋዕትነት መዘጋጀታቸው ዛሬ ማንነታቸውን ለካዱ ሁሉ ትምህርት ነው። በግራዚያኒ ላይ የግድያ ሙከራ ማድረጋቸው ጀግና አሰኝቶ እስከ ዛሬ የሚያስደንቃቸው ናቸው እንጂ ያውም ላይገሉት ሕዝብን አስጨረሱ ብሎ የሚያስወግዛቸው አይደሉም። የዛሬ ጥራዝ ነጠቅና አልፎም ቡከን ፖለቲከኞች በትግል የተሰዉትን ከንቱ የታገሉትን አስጨራሽ ለሚሉቱ የካቲት 12 ማፈሪያዎች ይላቸዋል። ሁለት ግለሰቦች በወረወሩት ቦምቦች ግራዚያኒ ባይሞትም ከ30,000 ያላነሰ ዜጋ ተረሽኗል፣ ተገድሏል። አስጨረሱ ሕዝብን እና አብርሃና ሞገስ ጀግኖቹ ወደ ሱዳን ሊሸሹ ሲሉም የገደላቸው ጣሊያን ሳይሆን የጎጃም አርሶ አደር ነው። ተጠቅተው የሚያፈገፍጉ አርበኞችንም ከወሎ ጎጃም እስከ ጅማ ወዘተ አገሬው መግደሉ ምስጢር አይደለም። ይህም ሌላ ሸክማችንና ማፈሪያችን ሆኖ የቀጠለ ነው። የኢህአፓ ታጋዮች በአርሶ አደር ላይ አንተኩስም ብለው ግን በእነዚሁ ተይዘው ለደርግ ተሰጥተው ወርቅ ታጋዮች ለሞት በቅተዋል። አርበኞችንም ከጅማ እስከ ሲዳማ እና ወሎም ወገን አጥፍቶና ለጣሊያንም አሳልፎ ሰጥቶ ማስገደሉ ታሪካችን ነው። የካቲትም ይህን ያስተምራል። የባንዳው መንጋ ብዙ ነበረ፣ ለጣሊያን ያደረውም ጥቂት አልነበረም። ዛሬም በወያኔ ጊዜ እየታየ ያለ ነው። ለዚህም ነው ከየካቲት 12 መማር ያለብን ዛሬም እውነታችን ነውና። ፍርሃቱም ክህደቱም አለ። ወኔ ቢያጥጥም ድራሹ አልጠፋም። በጣሊያን ጊዜ የተፈጀው ጀግና ምሁርና በደርግ ጊዜ ሞት አይፈሬ ሆኖ ያለቀው ተራማጅ ግን ዛሬም በአሳዛኞችና የባዕድ ቅጥረኞች ሚናውና ግዳጁ ተክዶ መገኘቱ የሚሸፋፈን አይደለም። የካቲት 12 የጀግኖች ቀን፣ የሰማዕት ቀን፣ ትግል የሚጠይቀው መስዋዕትነት የተከፈለበት ጊዜ። አስፈጃችሁን ያለ አልነበረም፣ ዛሬም
የለም። ይህን ተገነዘብን ብለው ሰማዕትን የሚዘክሩ ዛሬም ሆነ ትናንት ለኢትዮጵያ ሲሉ መስዋዕትነት የከፈሉትን ሊያወግዙ ቀርቶ ሊተቹ ብቃትና መሰረት እንደሌላቸው ማወቅ አለባቸው። የአገር ነጻነትና ክብር በወሬ ሳይሆን የሚከበረው በመስዋዕትነትና በትግል ነው። የፈሪ ተለይ የባንዳ ራቅ ነጋሪትም የሚጎሰመው ለዚህ ነው። ለኢትዮጵያ የተሰዉት ሰማዕት ሁሉ ክቡርና ሕያው ናቸው። ለአገርና ለወገን እንታገል፣ ሞት አይፈሬም እንሆን። ሐውልቱ ስር ሆኜ እነዚያን ሰማዕታት ሳስብ በላይ ማናዬ 6 ኪሎ አደባባይ የካቲት 12 ሰማዕታት ሐውልት ስር ሆኜ ያን ዘመንና የወቅቱን አሰቃቂ ድርጊት ባሰብኩ ጊዜ ስቅጠት ተሰማኝ። የቆመው ሐውልት ማንን ለመዘከር እንደተጀነነ ባወቅኩ ጊዜ ደግሞ አንገቴን ቀና አድርጌ እኔም እንደ ሐውልቱ መጀነን ከጀለኝ። እናማ ሐውልቱ ስር ሆኜ ስሜቴ ዝብርቅርቅ ነው፣ ቋንቋዬ ብዙ ነው፣ መንፈሴ ጠንካራ፣ ሐዘኔ መራራ ነው። ምናቤ የኋሊት ጎታች፣ ምኞቴ ወደፊት ሸምጣጭ ነው። ሐውልቱ ለኔ የውስጠቱን ይገልጥልኛል፣ ታሪኩን ይነግረኛል፣ የተጋድሎ ታሪክ ይተርክልኛል። እንዲህ እያለ የካቲት 12 ከመባቱ በፊት የአዲስ አበባ ነዋሪዎችና ሌሎች መምጣት ያለባቸውና መገኘት የሚችሉ ሁሉ በዚህ በ6 ኪሎ እንዲሰባሰቡ ጥሪ ቀረበ። እምቢልታ ተነፋ፣ ስማ በለው ተለፈፈ፣ ነጋሪት ተጎሰመ፣ ጥሩምባም ኮዲህ ኮዲያ አንባረቀ። ጥሪውን የሰማው ወገን ሁሉ በእለቱ ከተተ። የጥሪው መነሻ ፋሺስት ጣሊያን ሀገራችን ከሞላ ጎደል ድል አድርጋ አዲስ አበባ ላይ ከከተመች ወዲህ መሪ ነኝ ባዩ ማርሻል ሮዶልፍ ግራዚያኒ ሰርግና ምላሽ የሚያደርግ መሆኑ ነበር። በእለቱ የሮማ መንግስት ልዕልናና የልጇ ልደት የሚዘከርበትም ጭምር ነበር። እናም ህዝብ አዳሜ 6 ኪሎን በዕለተ ሚካኤል አጥለቀለቀው። ሕፃኑ፣ አዛውንቱ፣ ወጣቱ፣ ቆነጃጅቱ በአንድ ቦታ ታየመ። ግራዚያኒ በጠባቂዎቹ ታጅቦ ግብር ለማብላት የንግስናውን መንበር ላይ ተቀመጠ። ሰገነቱ ላይ ተንቆራጠጠ። ነጭና ሀበሻ ድንበር ለይቶም ቢሆን ተቀራርቦ የበረታው ቆሞ የደከመው ተቀምጦ ሁኔታውን ያጤን ነበር። የኢትዮጵያ ፈረሰኞች ማለፍ አለፍ ብለው ይታያሉ፣ ባንዳዎቹም ሲያሸረግዱ የጉድ ነበር። ሰርግና ምላሹ ተጀምሮ ጥቂት ነገሮች በሰላም ከሄዱ በኋላ አካባቢው ተረበሸ። ከዚያ በኋላማ ሐውልቱ ስር ሆኜ ታሪኩን አጣጣምኩት፣ ወደ ህይወት መለስኩት፣ ጊዜውን ጎትቼ አሁን ላይ አጫወትኩት። እናም እነዚያ ወጣቶች በሀገር ፍቅር ሲነዱ አየኋቸው። የወገን ጥቃት ሲያንገበግባቸው ተመለከትኩ። አውጥተው አውርደው መክረው ዘክረው ስለወሰኑት ውሳኔ አሰላሰሉ። ውሳኔያቸውን የሚተገብሩበት ሰዓት ሲደርስ ተሰማኝ። ኢትዮጵያዊነት ወኔያቸው ወደፊት ሲገፋቸው እምቢ ለሀገሬ ብለው ሲሸልሉ በውስጣቸው ሰመጥኩ። ባቀዱት መሰረት ወደ ተሰበሰበው ህዝብ ዘልቀው ገቡ። የያዙትን ነገር ደብቀው ወደ ግራዚያኒና ጠባቂዎቹ በቻሉት መጠን ተጠጉ። የወራሪዎች ትዕቢትና ንቀት ካሰቡት በላይ የሆነ መሰላቸው። የተሰበሰበው ኢትዮጵያዊ ሁሉ ያለበትን ስሜት አጤኑ። ከፋቸው። አዎ ሀበሻ የበላይነት ተወስዶበታል። ችግረኛ ተንበርካች ሆኖ ታያቸው። በዱር በገደሉ ከወራሪው ጋር የሚፋለሙትን አርበኞችም አሰቧቸው። ልባቸው ደነደነ። በገጠር የሚፋለሙትን አርበኞች ማገዝ መተባበር አለባቸው። ስለዚህ ያቀዱትን ሁሉ ዛሬ የካቲት 12 ቀን ግራዚያን ላይ መፈጸም አለባቸው። ሰዓት ደረሰች። ያዙትን እጅ ቦምብ ፈቱት። ወደ ኢላማቸውም ሰነዘሩ። ግር፣ ሽብር፣ ሽብርብር፣ ምስቅልቅል። የድርጊቱ ፈጻሚዎች ወዲያውኑ አካባቢውን ከግርግር መሃል ገብተው በመሽለክ ተሰናበቱ።
ግራዚያኒ በጥቃቱ ቆስሎ ተንገዳገደ። ጠባቂዎቹ ተረባበሱ፣ ቆሰሉ፣ ሞቱ። ያለቃቸው መጎዳትም ጎዳቸው። ግራዚያኒ ትዕዛዝ አስተላለፈ። ይህን አበሻ በሉት እረዱት። ወዲያው የፋሽስት ሰይፍ ተመዘዘ። የሚካኤል ሰይፍ ግን ተጠቂዎችን ለማዳን ሰገባውን ሾልኮ አልወጣም ነበር። የካቲት 12 ዕለተ ሚካኤል በአዲስ አበባ መርገምት ወረደ። ውጥንቅጡ የወጣ ነገር የሕፃናት ዋይታ፣ የእናት እሪታ፣ የባንዳ ሽለላ፣ የፋሽስት ጥይት ጩኸት፣ የአዛውንቶች እግዚኦ፣ የግራ አውጭኝ ሩጫ፣ የታጣቂ ሩጫ፣ የፈረስ እርግጫ፣ የቀሳውስቱ ከንቱ ምልጃ፣ የቆነጃጅት መቅበዝበዝ፣ የጎልማሶችና ጎበዛዝት መደንዘዝ። ያማል። የደም ጎርፍ፣ የተቀላ አንገት፣ የተጎደሰ ታፋ፣ የተጎለጎለ አንጀት፣ የተቆረጠ እጅ፣ የታረደ ጉሮሮ፣ የተገመሰ ጭንቅላት፣ የተቆራረጠ ጣት፣ የሚያቃስቱ ነፍሳት፣ የተጋደመ ሬሳ፣ የተነባበረ የሰው ልጆች ክምር፣ ያልሞት ባይ ተጋዳይ ትንቅንቅ፣ የውስጥ አርበኞች ሽምቅ፣ በደም ስካር በግዳይ ሽለላ፣ ተጨማሪ ነፍሳትን ለመንጠቅ መታተር፣ አበሻን የመጨረስ ሩጫ፣ እድሜ ጾታ እቴ አባቴ ሳይሉ በያዙት መሳሪያ ማንከት፣ መሰየፍ፣ መቀልጠፍ፣ መረሸን። አቤት ጭካኔ! አቤት የግራዚያን ጭካኔ! አቤት አረመኔነት! የሺዎች ጩኸት፣ የሺዎች ዋይታ፣ የሺዎች መስዋዕት፣ የሺዎች እልቂት መች በዚያ በቃ። ግራዚያኒ ሕክምናውን ተከታተለ። ሀበሻ ግን ከራሞቱ እየተደመጠ ማቃሰቱ እየታየ እስትንፋሱ እየተበተሸች እንዲጨረስ ተደረገ። ግራዚያኒ እልቂቱን ባየ ጊዜም ደስ አለው። እርካታን ሊያገኝ ግን አልቻለም። ስለዚህም ጭፍጨፋው ለ3 ቀናት እንዲቀጥል አዘዘ። ገዳማት እንዲወዱ መመሪያ ሰጠ። አዲስ አበባ በደም ጭቀየች። 6 ኪሎ በደም ጎርፍ ተጠቀለቀች። ኢትዮጵያ ወገቧን በገመድ አስራ አዘለች። እመም ብላ ወደ ፈጣሪ ተመለከተች። አንገቷን ከመድፋት ሊቀና ብላ ፈጣሪ ያለበትን ሰማያት አየች። ፋሽስትም አንገት ከመድፋት ሊቀና ማለትን ያበሻ ይተባሃል ባየ ጊዜ ፍርሃት ናቀው። ያበሾች ንግርት ስታጠቃኝ ጠንክሬ ዋጋለሁ የሚኖርበት አርበኞች ባሰበ ጊዜ የእንሽሪት ውሃው ፈሰሰ። እነዚህን ጥቃት ፈጻሚ ወጣቶች ክፉኛ ኮነናቸው። የሮማን ኃያልነት መቀበል አንሻም ብለው ኢትዮጵያ ያሉት ጀግኖች በአእምሮው አመላልሶ አያቸው። የምር ቆራጦች ናቸው፣ የምር አርበኞች ናቸው፣ የምር ኢትዮጵያውያን ናቸው፣ የምር አድዋ ላይ የግራዚያኒ አባቶች ያንበረከኩ ልጆች ናቸው። ግራዚያኒ ስለነዚህ ወጣቶች በቀልብ አዲስ አበባ የጀመረውን ተዘዋውሮ ተመለከተ። በብሪት የተሞላው ልቡ ቅንጣት ታህል ሐዘን አልተሰማው። እንዲያውም በግዳዩ ላይ በንቀት ምላቁን ጢቅ አለ። በሰማዕታት በድል ላይ በመኮፈስ ተራመደ። ግራዚያኒ የመግደል ሙከራ የተደረገበት 6 ኪሎ ተመለከተ። የሬሳ መዓት አንዱ ባንዱ ላይ ተባብሯል። እና ልጇን እንደያዘች ባፍጢሟ ተደፍታለች። ጎልማሶች እጆቻቸውን ለጡቻ እንደጨበጡ ባልሞት ባይ ተጋዳይነት ተጋድመዋል። ግራዚያኒ እነዚህን መሰሪሳዎች ሲያይ እንደገና ደም ሸቷል። ትንሽ አለፍ ሲል ደግሞ ሽለላ ላይ የነበሩ አዛውንቶች አፋቸውን ከፍተው ወድቀዋል። አድዋ ሲሉ እንደነበረ እያሰበ በንዴት ይተክናል። ግራዚያኒ ባንዳሪሳ ሲመለከት ብቻ ሳቁ ይመጣበታል። እንዴት እርስ በርሳቸው እንዳጋደላቸው እያሰበ ይረካል። ባንዳዎች ሀገራቸውንና ወገናቸውን ከተው ለሱ በማደራቸው ይንቃቸዋል። ፍርፋሪ ለመለቃቀም ሲሉ ከጎኑ ስለሆኑ ከሰውነት ተራ ያስወጣቸዋል። ጀግንነታቸው የፈሪ ጀግንነት እንደሆነ አድርጎ ያስባቸዋል። በሕይወት ባሉ ባንዳዎች ዘንድም ትዝት ያሳድርባቸዋል። ዋ አረመኔው ግራዚያኒ ስንቱን ጦስ ይዘህ መጥተህ ነበር። በ3 ቀናት ብቻ በአዲስ አበባ ከተማ 30,000 ንጹሃን ተጨፈጨፈ። በታሪካዊ ደብረ ሊባኖስ ገዳም ያሉ መነኮሳት ተረሸኑ። ቤተክርስቲያናት ተቃጥለዋል። መኖሪያ ቤቶች ፈርሰዋል። የአረመኔው ግራዚያኒ ሐውልቱ ስር ሆኜ ያስታወስኩትን ይህን ብቻ አልነበረም። ስለ የካቲት 12 ቀን ስለ እነዚያ ወጣቶችና ስለ ሌሎች ታሪኩ ተዋናዮች ሳውጠነጥን ነበር። እነዚያ ወጣቶች ያልኩት አብርሃም እንደቦጭና ሞገስ አስቆደው ነው። በቀጣይ ደግሞ ስለ እነዚህ ወጣቶች በዙሪያቸው ስለነበሩ የአርበኝነት ተጋድሎ አጋሮች እናወሳለን። ከዚያ በፊት ግን የሐውልቱ ምስክርነት የሰማዕታቱን ሞገስ 6 ኪሎ ተገኝተው ጎበኝ። እነዚህ ወጣቶች ጋር በቀጣይ እንገናኝ።
ዘንድሮ መጣለሁ ናይሻለሁ ሀገርና ወገን ናፍቄያለሁ መንደሬ እንዴት ዋለቀው እመዬ እመጣለሁ ላየው ሀገሬ ኩራትና ክብሬ የጤነሽ ባንቺ ነው ማማሬ የውበት አምሳሌ ሆይ ሀገር ሀገር የዘር መሰከሬ ሆይ ሀገር ሀገር ባንቺ ነው ደስታዬን ሆይ ሀገር ሀገር ለምለሚቱ ሀገሬ ሆይ ሀገር ሀገር አጊጦ ቢሞሸር ሆይ ሀገር ሀገር ለብሶ ቢያምርበትም ሆይ ሀገር ሀገር የሰው ሀገር ማሪ ሆይ ሀገር ሀገር ውስጧ አይደሰትም ሆይ ሀገር ሀገር የዛሬ ዝግጅታችን በዚሁ ተጠናቀቀ። ሳምንት በተመሳሳይ ሰዓትና በልዩ ፕሮግራም እስከምንገናኝ ቸርን ሰንብት። ተፈጥሮ ያደለሽ ለምለም ትውስቴ ዞሮ መግቢያዬ ነሽ የነጻነት ቤቴ ዞሮ መግቢያዬ ነሽ የነጻነት ቤቴ በጥቁር አንበሶች የጀግኖች ጎራ ለዘላለም ይኑር ሰንደቅሽ ያበራ ለዘላለም ይኑር ሰንደቅሽ ያበራ